የዓለም የናጠጡ ባለሀብቶች ሞልቶ የፈሰሰ ብራቸውን የት ላድርገው ብሎ ሲያስቡ ወደ አእምሯቸው የሚመጣው ውድና ቅንጡ ነገሮች ላይ ነው። ከነዚህ ነገሮች ውስጥ ውድና ቅንጡ መኪናዎች ይጠቀሳሉ። እነዚህ ውድና ቅንጡ መኪኖች ይሰጡት የነበረውን የትራንስፖርት አገልግሎት ትተው የጀግንነት፣ የሀብትና የውበት ምስል ከሆኑ ሰንበትበት ብለዋል። በዚህ ቪዲዮ ብር የሌለው አቤት ከነዱማ ይህን ነበር። የናጠጡ ባለሀብቶች ደግሞ ተሽቀዳድሞ የመኪና ባለቤት ለመሆን የሚመርጧቸው ዓለማችን አሁን ላይ በውድነት ወደር ያልተገኘላቸው መኪኖችን እናያለን። እነዚህ መኪኖች እውን በዚህ ልክ ይገባቸዋል? ከምንስ ቢሰሩ ነው በዚህ ልክ ውድ የሆኑት? ቪዲዮን እስከ መጨረሻው ካዩት መልሱን ያገኙታል። ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁ እንዳይረሳ። ወደ ቪዲዮ። የዓለማችን ውድ መኪኖች ዝርዝር በቁጥር 10ኛ ላይ የምናገኘው በጣሊያኑ የውድ መኪኖች አምራች በሆነው አውቶሞባይል ላምበርጊኒ ካምፓኒ የተሰራው ላምበርጊኒ ሲያን ሮድስታር ነው። ይህ መኪና በሃይብሪድ አማራጭ የምናገኘው ሲሆን 6.5 ሊትር V12 ኢንጂን ተገጥሞለታል። ይህ ውድ መኪና የድሮዎቹ መኪኖች የሚጠቀሙትን ትራዲሽናል ሊቲየም አየን ባትሪ በሱፐር ካፓሲተር ኤሌክትሪክ ሲስተም የተካ የመጀመሪያው መኪናም ነው። ሱፐር ካፓሲተር ኤሌክትሪክ ሲስተም መጠቀሙ መኪናው ነዳጅን ረግጠን በነዳነው ቁጥር ራሱን በራሱ ቻርጅ ያደርጋል። ቻርጅ በማድረግ ሁሌም ፉል ቻርጅ እንዲኖረው ያደርጋል። ይህ አስደናቂ መኪና ሊቲየም አየን ከሚጠቀሙ የኤሌክትሪክ መኪኖች በ3 እጥፍ የሚበልጥ ጉልበት ሲኖረው መኪናውን ለመስራት 50 የሚደርሱ ኢንጂነሮች ለ3 ዓመታት ተጠበውበታል። 800 የፈረስ ጉልበት ያለው መኪናው ከ0 እስከ 100 ኪሎ ሜትር ፐር አወር ለመወንጨፍ 2.95 ሰከንድ ብቻ ይፈጅበታል። ቶፕ ስፒዱም 350 ኪሎ ሜትር ፐር አወር በላይ ሲሆን ይህም ማለት ከአዲስ አበባ አዳማ በአንድ ሰዓት ውስጥ 2 ጊዜ ደርሶ ይመለሳል እንደማለት ነው። መኪናው አስገራሚ ኤሮዳይናሚክ ዲዛይን የከለርፉል ቅብ አሸብርቆ ዓለምን ጉድ አሰኝቷል። ተጨማሪም ቀላል ሆኖ ፍጥነት እንዲኖረው ካርበን ፋይበር ተጠቅሞ ውብ አድርጎ ሰርተውታል። ውስጡም ውድ በሆኑ ከፍተኛ ጥራት ባለውና የመጨረሻ በሆነ አልካትራ በተባለ ሴንቴቲክ ጨርቅ ወንበሮቹንና ውስጣዊ ቦዲዎቹን አሳምረውታል። በሌላም ካርበን ፋይበር እና ኦሮ ኤሌክትረም የወርቅና የብር እይጥ በሆነ ከለርፉል ከለር አሸብርቀውታል። መኪኖቹ በዓለም ላይ 19 ብቻ የተሰሩ ሲሆን ሁሉም መኪኖች ገና መኪናው ለሕዝብ ከመታወቁ በፊት ተሽጠው አልቀዋል። ይህ አስገራሚና ውድ መኪና 3.7 ሚሊዮን የአሜሪካ ዶላር ካምፓኒው ይገባኛል ብሎ ያወጣው ዋጋ ነው። የብሩ መጠን ብዙ መሆኑን የምታውቀው የሚያወጣው ብር 15 ላምበርጊኒ ሃርካን፣ 7 ላምበርጊኒ አቬንታዶር የሚባሉ መኪናዎችን ይገዛል። በ9ኛ ደረጃ የምናገኘው የዓለማችን ውድ መኪና በሬድ ቡል ሬሲንግ አድቫንስ ቴክኖሎጂ እና በአስቶን ማርቲን በጣምራ የተሰራው አስቶን ማርቲን ቫልክሬ የተሰኘው ውድና ቅንጡ መኪና ነው። መኪናው በሃይብሪድ ሲስተም የምናገኘው ሲሆን 6.5 ሊትር V8 ኢንጂን የተገጠመለት ነው። ሌሎች መኪኖች 6000፣ ሱፐር ካሮች 8000 የፈረስ ጉልበት ሲኖራቸው ይህ መኪና ግን 1100 የፈረስ ጉልበት ያለው ከ0 እስከ 60 ኪሎ ሜትር ፐር አወር ለመወንጨፍ 2.5 ሴኮንድ ብቻ ይፈጅበታል። ቶፕ ስፒዱ 224 ኪሎ ሜትር ፐር አወር ሆኖ 2 ሰው ብቻ የሚይዘው የመኪናው ኢንጂነሮች ኤሮዳይናሚክሱ ላይ ትኩረት አድርገው ሰርተውታል። ቦዲውም ሆነ ሻንሲው ምንም ብሎን መገጣጠሚያ ብይድ የሌለው ሲሆን ወጥ ከሆነ ካርበን ፋይበር የተገነባ ነው። የመኪናው እያንዳንዱ ፓርት ውድ ከሆኑ እቃዎች የተሰራ ነው። እስከ ዛሬ ድረስ ለገበያ የቀረቡት 150 የሚደርሱ መኪኖች ብቻ ናቸው። የዚህ መኪና ሰሪዎች ይህን አስገራሚና አስደማሚ የቅንጡ መኪኖች ምሳሌ የሚሆኑን መኪና 3.9 የአሜሪካን ዶላር የመሸጫ ዋጋ አውጥተውለታል። ይህ መኪና ውድ ያደረገው የሪሰርችና የዴቨሎፕመንት ዋጋው 3.5 ሚሊዮን ብር ሲሆን ለፋይበር ግላሱ 200,000 ዶላር ይወጣበታል። ካምፓኒው መኪናውን ለገዙ ሰዎች የግድ የ2 ቀን ስልጠና ፕሮግራም አላቸው። ምክንያቱም መኪናው እንደ ሌሎቹ መኪና የሚነዳ አይደለም። በ8ኛ ደረጃ የምናገኘው ውድ መኪና የጣሊያን ጠበብት የሰሩት የኤሌክትሪክ ሃይፐርካር የሆነው ፒኒንፍሪና ባቲስታ የተሰኘው ውድ መኪና ነው። መኪናው በጣሊያን ከተሰሩ ፈጣን መኪኖች ከፍተኛ አቅም ያለው የመጀመሪያ መኪና ያደርገዋል። የመኪናው ፍጥነት ከፎርሙላ 1 መኪና ፍጥነት በላይ ነው። መኪናው
1900 የፈረስ ጉልበት ሲኖረው ከ0 እስከ 100 ኪሎ ሜትር ፐር አወር ለመወንጨፍ 1.8 ሰከንድ ብቻ ይፈጅበታል። ከፍተኛ ስፒዱም 350 ኪሎ ሜትር ፐር አወር ሲሆን የመኪናው ቦዲ ካርበን ፋይበር እና አንዳንድ ቦታዎቹ ከአልሙኒየም የተሰራ አስደናቂና ውድ መኪና ነው። መኪናውን ፉል ለማድረግ 22.5 ደቂቃ የሚፈጅ ፋስት ቻርጂንግ ሲስተም ተገጥሞለታል። አጀስቲንግ ሰስፔንሽን ሲስተም ስለተገጠመለት በከፍተኛ ፍጥነት በምንጓዝበት ጊዜ በምቾት እንድንጓዝ ይረዳናል። የመኪናው ውስጥ ክፍል እንደ ከስተመሩ ፍላጎት የሚሰራ ሲሆን በውስጡ ካርበን ፋይበር ማቴሪያል ጥንቅቅ አድርገው ሰርተውታል። ወንበሮቹም ከፍተኛ ጥራት ካላቸው የሌዘር ማቴሪያሎች አንጸውታል። መኪናው በውስጡ የተለያየ አስገራሚ ቴክኖሎጂዎች ተካተውለታል። በሌላም ለመኪናው እየቀያየርን መጠቀም የምንችላቸው 5 የተለያየ ድምጽ አይነቶችም ተካተውለታል። እስከ ዛሬ 150 መኪኖች ብቻ ያመረቱ ሲሆን የአንዱ መኪና ዋጋ 4.2 ሚሊዮን የአሜሪካ ዶላር ነው። ይህም ዋጋ በጣም ብዙ መሆኑን የምታውቀው ይህም መኪና የሚገዛው ብር በሌላ ፌራሪ SF90፣ ላምበርጊኒ አቬንታዶር፣ ፖርች፣ ማርሴዲስ AMG፣ ቴስላ ሞዴል 5፣ ፎርድ GT፣ ሮልስ ሮይስ ጎስት ያሉ 8 መኪኖች ዋጋ ጋር እኩል ነው። በሰባተኛ ደረጃ የምናገኘው ባለቤትነቱ የጀርመን ካምፓኒ የሆነውና በፈረንሳይ የሚገጣጠመው ቮልክስዋገን ግሩፕ የሚያመርተው ቡጋቲ ቼሮን ሱፐር ስፖርት 300 ፕላስ የሆነው እጅግ ፈጣኑና ውዱ መኪና ነው። መኪናው 8.0 ሊትር ኳድ ቱርቦ W16 የተባለ ኢንጂን የተገጠመለት ሲሆን 1600 የፈረስ ጉልበት አለው። ይህ መኪና 490 ኪሎ ሜትር ፐር አወር የሚሄድ እጅግ በጣም ፈጣኑ መኪና ያደርገዋል። የሚያስገርመው ነገር ይህ መኪና በ0.67 ሴኮንድ የእግር ኳስ መጫወቻ ሜዳን ዞሮ መጨረስ ይችላል። ይህም ማለት በአንድ ሴኮንድ 41 ጊዜ ጎማው ይዞራል። በሌላ አስገራሚ ነገሩ 3.7 ሊትር በ3.2 ሴኮንድ ውስጥ ይጨርሳል ሳይሆን ይጠጣዋል ነው የሚባለው። ወደ ኋላ ረዘም ያለ ዲዛይን ያለው አስገራሚው ይህ መኪና በብርቱካናማ ከለር ያሸበረቀ ውድ መኪና ነው። ይህ መኪና ከፍተኛ ስፒድ ላይ ሲሆን ለማቀዝቀዝ 60,000 ሊትር በየ4 ደቂቃው ይፈልጋል። ይህም ማለት ትልቅ የኦሎምፒክ ደረጃ መወዳደሪያ የሆነ መዋኛ ገንዳ በ4 ደቂቃ ውስጥ እንደመሙላት ነው። እንደው ይህ መኪና በነፃ ቢሰጡት የነዳጁ ዋጋ ለመቋቋም በጣም ከባድ ነው። ምክንያቱስ ካሉ ቶፕ ስፒዱ ላይ ሆኖ መኪናውን ለአንድ ሰዓት ከነዱት 4200 ሊትር ነዳጅ ወይንም 26 በርሜል ነዳጅ ያስፈልጎታል። ይህ መኪና የተሰራው 30 ብቻ ሲሆን እያንዳንዱ መኪና ለመስራት 20 ኢንጂነሮች ለ6 ወራት ያህል ተጠበው የሰሩት ውድና ቅንጡ የስፖርት መኪና ነው። ለዚህ ሁሉ ነገሩ የመኪና ሰሪዎቹ 4.5 ሚሊዮን የአሜሪካ ዶላር መቁረጫ ዋጋ አውጥተውለታል። በስድስተኛ ደረጃ የምናገኘው የዓለማችን ውዱ መኪና የስዊድን የስራ ፈጣሪ በሆኑት ክሪስቲያን ቮን የተሰራው ኮኒግሰንግ ጄስኮ አብሶሉት የሚባለው ውድ መኪና ነው። 5 ሊትር ትዊን ቱርቦ V8 ኢንጂን ያለው ሲሆን 1600 የፈረስ ጉልበት አለው። ይህ መኪና 531 ኪሎ ሜትር ፐር አወር ቶፕ ስፒድ ሲኖረው 0.2 ሴኮንድ ውስጥ 7 ጊሮችን መቀየር የሚችል አስገራሚ ፍጥነት ያለው መኪና ነው። በጣም ፈጣን መሆኑን የምትረዱት አእምሯችን አስቦ ነገሮችን ለመተርጎም 0.25 ሴኮንድ ይፈጅበታል። ከ0 እስከ 400 ከ400 እስከ 0 ኪሎ ሜትር ፐር አወር በፈጣኑ በመሄድና ፍሬን ሲይዝ በመቆም የወርልድ ሪከርድ የያዘ መኪናም ነው። መኪናው ዲሄድራል ሲንክሮ ሄሊክስ የመኪና በር የተገጠመለት አስገራሚ የመኪና ዲዛይን ያለውና በጣም ቀላል የሚባል ክብደት 1290 ኪሎ ግራም የሚመዝን አስደማሚ መኪና ነው። ለዚህ መኪና ሰሪዎቹ ያወጡለት ዋጋ 5 ሚሊዮን የአሜሪካ ዶላር ነው። ይህ ማለት የመኪናው ገንዘብ ማለት በሌላ ሁኔታ አንድ ፔንትሃውስ በስቶክሆልም ውስጥ በስዊዘርላንድ ከተማ በተራሮች መካከል የሚገኝ ሌክዠሪ ቤት፣ በባህር ዳርቻ የሚገኝ ቅንጡ ቤት በባሊ እና አንድ ሌክዠሪ የግል መርከብ ይገዛል። በአምስተኛ ደረጃ የምናገኘው ውዱ መኪና በጀርመኑ ሌክዠሪ አውቶሞቲቭ ካምፓኒ የሚመረተው ማርሴዲስ AMG 1 የሚባለው ውድ መኪና ነው። ይህ መኪና በትንሽ ቁጥር የሚመረት ሃይፐርካር ሲሆን 1049 የፈረስ ጉልበትና 1.6 ሊትር V8 ኢንጂን የተገጠመለት ነው። ከፍተኛ ስፒዱ 352 ኪሎ ሜትር ፐር አወር ሲሆን 4 ኤሌክትሪክ ሞተሮች ሁሉንም ጎማ እንዲነዱ
እና እንዲያሽከረክሩ ተገጥመውለታል። ከ0 እስከ 200 ኪሎ ሜትር ፐር አወር በ7 ሴኮንድ ውስጥ ተወንጭፎ የሚነሳ አስገራሚ ቴክኖሎጂ የተካተተለት መኪናም ነው። መኪናው ከፍጥነቱ የተነሳ ሲሄድ የሚያወጣው ድምጽ ከፍተኛ ስለሆነ ለነጂውና ለተሳፋሪው የጆሮ ፕሮቴክሽን የተገጠመለትም ነው። የመኪናው ቦዲና ሻንሲ ከካርበን ፋይበር የተሰራ ሲሆን በሌላም የቦዲው አሰራር ኤሮዳይናሚክ ድራግ ሪዲዩሲንግ ሲስተም ያለው ሲሆን በቀጥታ መንገድ ላይ ከፍተኛ ስፒድ እንዲኖረው ያደርጋል። ይህም በቀጥታ መንገድ ላይ ከፍተኛ ስፒድ እንዲኖረው ያደርጋል። መኪናው ለምቾት ሲባል ኢንቦርድ ራሽ ሮድ ሰስፔንሽን ሲስተም የተገጠመለት የቅንጦት ጥግና ውድ መኪና ነው። ይህን አንድ መኪና ለማምረት 6 ወራት የሚፈጅ ሲሆን እስከዛሬ የተመረቱት 275 መኪኖች ብቻ ናቸው። ባለቤቶቹ ለዚህ ሁሉ ነገር ይገባናል ብለው ያወጡለት ዋጋ 5.2 ሚሊዮን የአሜሪካ ዶላር ነው። በአራተኛ ደረጃ የምናገኘው ውድና ቅንጡ የዓለማችን መኪና ሮልስ ሮይስ ሞተር ካርስ ካምፓኒ የሚያመርተው ሮልስ ሮይስ ስዊፍቴል የተባለው መኪና ነው። ይህ መኪና 6.75 ሊትር V12 ኢንጂን የተገጠመለት መኪና ሲሆን ከ0 እስከ 60 ኪሎ ሜትር ፐር አወር 5.6 ሴኮንድ የሚወነጨፍ አስገራሚ መኪና ነው። ይህ መኪና እስከዛሬ የተሰራው አንድ ብቻ ሲሆን በ2017 ከወጡ እጅግ ውድ መኪኖች በቁጥር አንደኛ የሚጠቀስ ነበር። የመኪናው ዲዛይን ሞደርን ሌክዠሪ የሆነ ጀልባን ለማስመሰል የተሞከረ ሲሆን ከላዩ የፀሐይን ብርሃን የሚያንጸባርቅ ውድ መስታወት ተገጥሞለታል። ይህ መስታወት ከዛሬ ከተሰሩ የሞተር መኪኖች ላይ ከተገጠመ ውስብስብ አሰራርና ትልቁ የመስታወት መዋቅርም ነው። በገጠማው ሰዓት የሚፈጠር ስህተት ቢኖር መስታወቱ ብቻ 250,000 የአሜሪካ ዶላር ያወጣል። 60 አሉ የተባሉ የመኪና ኢንጂነሮች ለ8 ወራት ተጠበው የተለያዩ ቴክኖሎጂዎች በአስደማሚ ውጫዊና ውስጣዊ ኢንቴሪየር ስራ ላይ አዋሃደው ሰርተውታል። እዚህ መኪና ላይ የሚሰሩ ኢንጂነሮች ከ20 ዓመት በላይ ልምድ ያላቸው ናቸው። ይህ አንድ ብቸኛ የተሰራ መኪና ሰሪዎቹ 13 ሚሊዮን የአሜሪካ ዶላር ለገበያ አቅርበውታል። የብሩን ብዛት ግን አስተውላችሁታል? የዚህ መኪና ዋጋ እኮ በሌላ ሀገር በለንደን ታውን ሃውስ፣ በኒውዮርክ ሴንትራል ፓርክ ቪው ያለው ፔንት ሃውስ፣ በሌላም በተጨማሪ በዱባይ ቡርጂ ከሊፋ ቪው ያለው ሌላ ፔንት ሃውስ መቼ ብቻ ሆነና በካሪቢያን ባህር ዳርቻ ያለ ቪላ፣ አንድ ሌላ በስዊዘርላንድ ሌላ ቪላ ቤት፣ እነዚህን ሁሉ ነገሮች ገዝቶ መልሱላ አለው። ወቸ ጉድ! ብቻ እንቀጥል። በሶስተኛ ደረጃ የምናገኘው የዓለማችን ቅንጡና ውድ መኪና የቡጋቲ የመኪና አምራች በሆነው ቮልክስዋገን ግሩፕ የሚመረተው ቡጋቲ ላቬንቹር ኖሪ የሚባለው ውድ መኪና ነው። መኪናው እውቀት ባላቸው ኢንጂነሮች ከፍተኛ እውቀታቸውን ተጠቅመው ያለ ምንም አይነት እንከን ተጠበውበታል። መኪናው የተሰራበትን ካርበን ፋይበር ፖሊሽ ለማድረግ 300 ሰዓታትን የሚፈጅ ሲሆን አንዲት ትንሽ ስህተት ቢሳሳቱ $500,000 የሚሆን እቃ ዋጋ ኪሳራ ውስጥ ይገባሉ። መኪናው 8.0 ሊትር ኳድ ቱርቦ W16 ኢንጂን የተገጠመለት ሲሆን 1500 የፈረስ ጉልበት አለው። እያንዳንዱ የመኪናው ፓርት በሚገባና በጥንቃቄ በባለሙያዎቹ ተሰርቷል። ይህ መኪና የሚያስገርመው ነገሩ ድምጹም ሳይቀር ከስተማይዝ ተደርጓል። አስገራሚ የላይት ሲስተም የመጨረሻውን ቴክኖሎጂ ተጠቅመው አሳምረውታል። የውስጡንም ኢንቴሪየር በአስገራሚ ሌዘር አሳምረው በአስደናቂ ሁኔታ ሰርተው። ይህ መኪና አይበልና ትንሽ ቢበላሽ ለመኪናው ብቻ በትንሹ $1 ሚሊዮን አውጥተን ነው የምናሰራው። ይህ መኪና የተሰሩት በሙሉ ጥቁር ከለር ሲኖራቸው ይህም የተደረገበት ምክንያት ሁሉም ላይት ወደ ራሱ እንዲሰበስብና ከፍተኛ ፓወር እንዲያገኝም ከማሰብ ነው። ለዚህ መኪና ሰሪዎቹ ይገባዋል ብሎ ያቀረቡት ዋጋ 18.4 ሚሊዮን የአሜሪካ ዶላር ነው። የሚገርመው ነገር ግን እርሶ ይህ ሁሉ ብር ኖሮት እንኳን ሊገዙት ቢፈልጉ አምሮት ብቻ ነው የሚሆኑበት። ምክንያቱም መኪናው አንድ ብቻ ነው የተሰራው። የብሩ ብዛት እኮ ባደጉት ሀገራት አንድ ሙሉ ቤተሰብ እንደፈለገ እየበላ እየጠጣ የቅንጦት ህይወት ለ300 ዓመታት ያህል ያኖረዋል። በሁለተኛ ደረጃ የምናገኘው እጅግ ውድ ከሆኑ መኪኖች ተርታ የሚሰለፈው ሮልስ ሮይስ ሞተር ካር ካምፓኒ የተሰራው እጅጉ ቅንጡና ውድ መኪና ሮልስ ሮይስ ቦቴል የሚባለው መኪና ነው። መኪናውን ለመስራት 60 ኢንጂነሮች የተሳተፉበት ሲሆን መኪናውን ሰርቶ ለማጠናቀቅ 8 ወራትን ፈጅተዋል።
ይህ ቅንጡ መኪና 5.8 ሜትር ርዝማኔ ሲኖረው መኪናውን ቀለም ለመቀባት ብቻ ሌላ መኪና የሚገዛ ብር ፈሰስ ይደረግበታል። ስንት ነው ካሉ $800,000 ያወጡበታል። ምክንያቱስ ምንድነው ካሉ የቀለሙ ውድነትና ቀለሙ ውስጥ ትክክለኛ የደቀቀ ወርቅ ቅብ አለው። መኪናው ሲታይ ተራ መኪና የሚመስል ቢሆንም ነገር ግን ዋጋው ለናጠጡ ባለሀብቶች ራሱ የሚከብድ ነው። መኪናው በዓለም ላይ ለ3 ሰዎች ብቻ ተሰርቷል። የመኪናው መሸጫ ዋጋ ከግል ደሴት የመግዣ ብር ሁላ ይበልጣል። ከኋላው በር ልክ እንደ ቢራቢሮ ክንፎች ተንሸራቶ የሚከፈት በር ሲኖረው ይህም የሻምፓኝና የተለያዩ መጠጦች ማስቀመጫ ቦታ ነው። እያንዳንዱ ከርቭ፣ እያንዳንዱ ቦታ በእጅ ጥበብ ያሳመሩት ውድ መኪና ነው። ይህ አስደናቂና እጅግ ውድ አልትራ ሌክዠሪ መኪና የሆነው መኪና ጠበብቶቹ በሚገባ ተጠበውበታል። መኪናው በውስጡ እጅግ ውድ የሆኑ $500,000 የሚያወጡ 2 ሰዓቶች ዳሽቦርዱ ላይ ተገጥመውለታል። በተጨማሪም የመኪናው አንዳንድ ፓርቶች የእጅ ስራ በሆኑ $15,000 በላይ የሚያወጡ ባካራት ክሪስታል የከበሩ ድንጋዮች አስጊጠውታል። ይህም መኪና ዲዛይን ለማድረግና ለማሳመር ብቻ $5 ሚሊዮን የአሜሪካ ዶላር ወጥቶበታል። በሌላም መኪናው የሚያስፈልጉት እቃዎች ብቻ $4 ሚሊዮን ይወጣበታል። የመኪናው አንዳንድ ፓርቶች የተሰራው ከእንጨት ነው። ይህም 40 ዓመት የሥራ ልምድ ባላቸው የእንጨት ባለሙያዎች የተሰራ ሲሆን ለወንበሮቹና ለዳሽቦርዱ ላይ ላለ ደግሞ በውድ ሌዘሮች አሳምረውታል። ይህ መኪና 6.75 ሊትር V12 የተባለ ሞተር የተገጠመለት ሲሆን 563 የፈረስ ጉልበት አለው። በዓለማችን ላይ ይህ መኪና የተሰራው 3 ብቻ ሲሆን 3ቱም በዲዛይን የተለያዩ ናቸው። የዚህ መኪና ዋጋ 28 ሚሊዮን የአሜሪካ ዶላር ነው። የዚህ መኪና ዋጋ እኮ ይህ በምስሉ ላይ የምታዩት ኤርባስ H125 ሱፐር ፑማ የተባለውን ቅንጡ ሄሊኮፕተር ገዝቶ $1 ሚሊዮን መልስ አለው። በዓለም ላይ በውድነቱ ወደር አልባ ያላገኘውን የውድ መኪኖች አውራ የጣሊያኑ ስፖርት ካር አምራች በሆነው ፌራሪ የተሰራው 1963 ፌራሪ 250 G2O የተሰኘው መኪና ነው። ይህ መኪና እስከዛሬ ከተሸጡ መኪኖች እጅግ በጣም ውድ ነው። መኪናው 3 ሊትር ኮምቦ V12 ኢንጂን የተገጠመለት 380 የፈረስ ጉልበት አለው። መኪናው ለመጀመሪያ ጊዜ በ1962 የተሰራ ሲሆን እስከዛሬ 36 መኪኖች ብቻ ተሰርተዋል። በ1962 የተሰራው ሞዴል $18,000 ብቻ የሚሸጥ ሲሆን ሁለተኛው መኪና ደግሞ በ1980 የተሰራው ሌላኛው ሞዴሉ ማለትም ከ18 ዓመት በኋላ የተሰራው $1 ሚሊዮን አድርሰውት ነበር። ሶስተኛ ምርታቸው 2000 ዓመተ ምህረት ላይ የወጣው ሞዴላቸው $10 ሚሊዮን የአሜሪካ ዶላር መሸጫ የወጣለት በውድነቱ የሸጡት መኪና ነበር። ከዛም በ2010 ላይ 35 ሚሊዮን የአሜሪካ ዶላር ያወጣውን የዓለምን ሕዝብ በውድነቱ አጀብ ያሰኘውን የፌራሪ ሞዴላቸውን አውጥተው ነበር። አሁን ላይ ማለት በ2014 የወጣው አዲሱ ሞዴላቸው እስከዛሬ ተሰምቶ በማያቅ የመኪና ገበያ ዓለምን ጉድ ባሰኛ ዋጋ 70 ሚሊዮን የአሜሪካ ዶላር ሆኖ ቀርቧል። መኪናውን ውድ ያደረገው ነገር በቱር ደ ፍራንስ የመኪና ውድድር ላይ መኪናው ከፍተኛ ተፎካካሪው ነው ብዙ ዋንጫዎች የበላ ስለሆነና ካምፓኒው እያቆየ ስሙን ጠብቆ ወደ ገበያ ስለሚያወጣውም ጭምር ነበር። የዚህ መኪና ዋጋ ላስደነግጣችሁ እንዳትደነግጡ ይላሉ የመኪኖቹ አምራቾች። ለምን ቢሉ በ2030 የሚወጣው አዲሱ ሞዴላችን 140 ሚሊዮን ዶላር እና ከዚያም የሚቀጥለው የመኪና ሞዴል 2 እጥፍ እያደረገ ዋጋውን ከፍ እንደሚያደርጉት ተናግረዋል። ወገን 70 ሚሊዮን ዶላር ምን ያህል ብዙ እንደሆነ ለመረዳት ይህ ብር በሌላ ወገን $30,000 በየወሩ እየተከፈላችሁ 2333 ዓመት የወር ደሞዝ 350 የሚሆኑ የአሜሪካ መካከለኛ ቤቶች 14 ፕራይቬት ጀት 1 ቡጋቲ ላቬንቹር መኪና ያሉ ይህን ሁሉ ነገር ገዝታችሁ ብዙ ብር ይተርፋችኋል። በኢትዮጵያ ብር ቢመነዘርማ እንኳን ተጠቅማችሁበት አቃጥላችሁ የማጨርሱት ብር ነው። በእኛ ሀገር V8 እና ሬንጅ ሮቨር የያዘ ሰው በጣም ሀብታም እንደሆነ ይነገርለታል። እነዚህ መኪኖች አንጻር ግን ደረጃ ውስጥ መግባቱም ከባድ ነው። እናንተው ደረጃ አውጡለት። የቱ መኪና ቢኖራችሁ ትመርጣላችሁ? የቱስ ተመቻችሁ? ኮሜንት ላይ አስቀምጡልኝ። ሰብስክራይብ፣ ላይክ ማድረጋችሁ እንዳይረሳ። አበቃው። ሰላም።